እኔ ደግሞ በእናንተ የመጣ አይሚን አላጣትም። ምን እንደምታመጡ ደግሞ አያለሁ። ምን እንደምታመጡ አያለሁ። ታብዱ እንደሆነ እናያታለን። እኔ የተፈጠረብኝን ችግር ጀግኖኝ ያልፍና እንተያያለን። ምን እንደምታመጡ እንተያያለን። በጣም ጎዳችሁኝ እናንተ። እናቴ ተሙት። ምን እንደምታመጡ እናያለን። እርር ነው ማረጋችሁ። ሀይሚን እኔ ይኸው ምንም አይፈጠርም። እኔና ሀይሚ ጋር ምን እንደምታመጡ እናያለን። የፈለገ ጊዜ ሊፈጅ ይችላል። የፈለገ ብዙ መከራ ላልፍ እችላለሁ። ግን በጣም ብዙ ደረጃ ተደራርሰን እኔና ሀይሚ እዚህ ደርሰናል። ገብቷችኋል? እንዴት እንደምወዳት እኔም አውቃለሁ፣ እሷም ታውቃለች። ልቦኗ ያውቃል። የሚደረገው ነገር ዝም ብሎ ክፍት ያደርጋታል እንጂ እንተያያታለን። ምን ታመጣላችሁ እናንተ? እኔ እኮ ሁሉ ጊዜ ዝም ምላችሁ እኔ ስለምወዳችሁ ስለምታሳዝኑኝ ነው። እናቴ ትሙት። በግድ በቀሪ በከንቱ ካላልኩ አላችሁ፣ ለቀኳችሁ አላችሁ። እኔ ወጥቼ እኮ ልቤ ተራራ ነው፣ ግን ባለጌ ስላልሆንኩ ነው። ወጥቼ ምንም አታመጡም ማለት እኮ እችላለሁ፣ ግን እና ታሳዝኑኛላችሁ። ሰው ናችሁ እናንተ፣ መድኃኒዓለምን ሰው ናችሁ። ስለዚህ የጨረቃ ፋሚሊ አንድነታችንን ነው ማሳየት ያለብን። ገብቷችኋላ? አንድነታችን በቃ ጀግና መሆናችን፣ ምንም እንደማያመጡ ማንም ምንም እንደማያመጣ ማሳየት አለብን። አንድ ላይ ሆነን ምን ያመጣሉ እስቲ? ምን እናቴ ተሙት፣ ምንም አያመጡም እኮ። አንድ ላይ ሆነን ምንም እንደማያመጡ እናሳያቸዋለን። እንደማያመጡ እያወቁ እኮ ነው ዝም ምለው። ያን ያህል እኮ ፋራ ደነዝ አይደለሁም። ይሁን በሚሉልን ነገር ለማለፍ ስለምሞክር ነው እንጂ ያን ያህል ሰገጤ ምናምን አይደለም። ጥግረስ ያራድዬ ልጅ ነኝ። የሙሽዬና ያራድዬ ልጅ ነኝ። ማንም ማርያምን እኔንም ይሁን ሀይሚንም ይሁን ለማሸማቀቅ የሚሞክር ሰው እኔ አላዳምጥም። ሀይሚም ሜቢ ላይፍ ከደረሰሽ ማርያምን አንቺን ለማሸማቀቅ የሚሞክር ሰውን ቼክ ማድረግ የለብሽም። ገደል ይግቡ፣ ገደል ይግቡ። እናቴ ተሙት፣ ገደል ይግቡ። በስኬትሽ ነው ማስቀናት ያለብሽ። ገብቶሻል አይደል? እኔ ደግሞ ገና በፕሌን ገዝቼ በፕራይቬት ጀት ፕራይቬት ጀት ገዝቼ ከ1303 የኔም ሆነ የሀይሚ ጠላት ካለ እንደዚህ ግልል ይላል። ገብቶሻል? ሁልሽም